ይህ ተከራይ ከሌሊቱ 6 ሰዓት ከአሸዋ ሜዳ በመነሳት ቀጥታ ወደ ክፍለ ሀገር ይነዳዋል። ዛሬ ያጋጠመኝን አንድ ነገር ልንገራችሁ። አንድ የመኪና አከራይ ነበርና መኪናውን ሊያከራይ ከተከራይ ጋር አግሪመንት ይፈራረማሉ። በአግሪመንታቸው መሰረት ይህ መኪና ማክሲመም ባውንደሪው አዲስ አበባ ውስጥና በጣም ቢቸገር እስከ አዳማ መሄድ እንደሚችል ይነጋገራሉና በዚህ መሰረት አግሪመንታቸውን ይረካከባሉ። ተከራዩ መኪናውን ይረከብና ይለያያሉ። ይህ ተከራይ ከሌሊቱ 6 ሰዓት ከአሸዋ ሜዳ በመነሳት ቀጥታ ወደ ክፍለ ሀገር ይነዳዋል። ሌሊቱን ሙሉ ባለቤቱ አልተከታተለውም ጂፒኤሱን። ቀንም በስራ በጣም ቢዚ ሆኖ ስለነበረ አሁንም ሊከታተለው አልቻለም። ድንገት ከቀኑ 11 ሰዓት አካባቢ የእጅ ስልኩን ከፍቶ ጂፒኤሱን በሚመለከትበት ሰዓት መኪናው ወላይታ ሶዶን አልፎ ወደ ዱራሜ ከተማ ገብቷል። ባለቤቱም እጅግ በጣም በመደናገጥ ተከራዩ ጋር በተደጋጋሚ ቢደውልበትም ስልኩን ሊያነሳለት አልቻለም። ብሎም ስልኩን ይዘጋበት ጀመረ። እጅግ በጣም ደናገጥና ባለቤቱ ወደኛ ይደውላል። በዚህ ሰዓት ቼክ ስናደርግለት ምንድን ነው ጂፒኤሱ ተበላሽቶ ነው ወይስ ሹፌሩ ከአግሪመንታችን ውጪ ሆኖ ወደ ክፍለ ሀገር ነው እያየሁት ያለሁት ብሎ ይደውልልናል። ቼክ ስናደርግለት መኪናው ዱራሜ ከተማ ገብቷል። በዚህ ሰዓት በቃ ባለቤቱ አንድ የነበረው ውሳኔ የመኪናው ሞተር እዚህ አዲስ አበባ ሆኖ ሞተሩን በቀላሉ መቆለፍ ነበረበት። በዚህ ሰዓት የመኪናው ሞተር በእጅ ስልኩ ይቆልፍና እዛ አካባቢ ላሉት የጸጥታ አካላት በማመልከት ይህ መኪና ከአግሪመንት ውጪ ነው፣ አሁን በዚህ ሰዓት ለምን ዓላማ እዛ ቦታ እንደወሰደው ስለማለቅ መኪናውን ያዙልኝ በማለት ያመለክታል። በቀላሉ የመኪናው ሞተር እዚህ ሆኖ ይቆልፍና መኪናው ከዛ በኋላ እዛው ዱራሜ ከተማ ውስጥ ይያዛል ማለት ነው። ታዲያ ይህንን ቪዲዮ የመኪና ባለንብረት ለሆኑ ጓደኞቻችሁ ወይም ደግሞ መኪናቸውን ለሚያከራዩና መኪናቸው የት አካባቢ እንዳለ መከታተል ላልቻሉ የመኪና ባለንብረቶች ሼር ብታደርጉላችሁ የእውነት ያመሰግናችኋል። እንቅልፍ ከማጣትም ሆነ ከመኪና ስርቆት የሚገላግላችሁን የጂፒኤስ ቴክኖሎጂን ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር በመደወል አስገጥሙ።